ሰላም እንዴት ናችሁ? ይህ ሁለት ቤሳ ፖድካስት ነው። የማቀርብላችሁ ኔዳን እባላለሁ። ሁለት ቤሳ ሙሉ በሙሉ ለእግዚአብሔር የተሰጠ ህይወት ምን ይመስላል የሚለውን ሀሳብ የምንነጋገርበት ነው። ዋና ሀሳቡ ሙሉ መሰጠት ሆኖ ሙሉ መሰጠት ስንል በህይወታችን ብዙ ነገሮች አሉና እነዛን ነገሮች ለመዳሰስ የተለያዩ ርዕሶችን እያነሳን እንነጋገራለን። ነገር ግን እነዛም የምናነሳቸውና የምንነጋገራቸው ርዕሶች ተያይዘው በስተመጨረሻ ይሄ ለእግዚአብሔር ሙሉ መሰጠት የሚለው ሀሳብ ጋር እንዲያደርሱንና እንዴት እንደዚህ አይነት ህይወት መኖር እንድንችል እንዲያበረታቱን ነው። ዛሬ እንድናወራበት ያሰብኩት ሀሳብ እውነት የሚለው ጉዳይ ላይ ነው። ያው ስለ እውነት ብዙ ጥያቄዎች አሉብን። ብቻ እውነት በጣም ፌመስ ነገር ነው። በዛው ልክ ደግሞ አባንደንድ የሆነ መኖር እውነትን ከባድ የሆነበት ጊዜም ላይ እንዳለን ሰዎች አይ ቲንክ ስለ እውነት መነጋገር አለብን ብዬ አስባለሁኝ። እውነትን በተመለከተ ሳጠና አንድ ኢንትረስቲንግ የሆነ ነገር ያገኘሁት የእውነት ተቃራኒ ምንድነው የሚለውን ነገር ነበረ። የእውነት ተቃራኒ ምንድነው? ውሸት ወይም ሐሰት አይደለም የሚባለው። እንደዛ ነው የምናምነውና ነገር ግን አንድ አቴንሽኔን የሳበው ነገር አንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ ስለ ፍቅር ኤክስፕሌን እያደረገ ስለ ፍቅር እያስረዳ የነበረበት ክፍል ላይ ያገኘሁኝ። ፍቅር እግዚአብሔር ነው አይደለ? ፍቅር ይታገሳል፣ ፍቅር ቸርነት ያደርጋል፣ ፍቅር አይቀናም፣ አይመካም፣ አይታበይም፣ በደልን አይቆጥርም እያለ አይ ቲንክ ቁጥር 5 ላይ ይመስለኛል ምዕራፍ 13 ፍቅር ከእውነት ጋር እንጂ በአመፃ ደስ አይለውም፣ ከእውነት ጋር ደስ ይለዋል እንጂ በአመፃ ደስ አይለውም ይላልና ለምንድነው ፍቅር ከእውነት ጋር እንጂ ከሐሰት ጋር ደስ አይለውም የሚለው ብዬ ማሰብ ጀመርኩኝና አይ ቲንክ እውነት ብለን የምናስበው ነገር ለኛ ለክርስቲያኖች ክርስቶስ ነው አይደለ? ኢየሱስ በምድር በነበረበት ጊዜ ሰዎችን ሁሉ ወደ አብ እንዲቀርቡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበረ። በነዛ ጊዜ ካላቸው አንዱ ነገሮች በምድር ቆይተው እኔ መንገድ እውነትም ህይወትም ነኝ ነው ያለውና እውነት ራሱ ኢየሱስ ክርስቶስ ነው። ስለዚህ ምናልባት ከዛ አንፃር ይሆን የተባለው ብዬ አሰብኩኝና የእውነት ተቃራኒ አመፃ ሊሆን ይችላል። በምን አይነት ኮንቴክስት ነው? እውነት ብለን የምናስበው ክርስቶስን ከሆነ ወይም የሆነ ስለ አንድ ኮንቨርሴሽን ምናምን አድርገን የማናስበው ከሆነ ከክርስቶስ ውጪ ያለው ዓለም ሁሉ ይሄ ለክርስቶስ ጥሪ ምላሽ የማንሰጥበትና ኦር ምንም የማይመስለን እሱኛው ስቴፕ ይሄ በእግዚአብሔር ዘንድ እንዳመፃ የሚቆጠር ነው። በልጁ በኩል ከሱ ጋር ጣርቀን ማንኖር ከነበረ ማለት ነው። ስለዚህ ምናልባትም የእውነት ተቃራኒ ውሸት ነው። ግን የእውነት ተቃራኒን ሰፋ አድርገን ስናስበው አመፃ ይመስለኛል። እና አመፃ ውሸትን ይወልዳል ኢቬንቹዋሊ። ይሄ ትልቁ እሱ ነው ብዬ አስባለሁኝ። እውነት እግዚአብሔር ለሰው ልጆች እንዲመላለሱበት የሰጠው ይሄ የላይፍ ፕሪንሲፕል ነው ብዬ ነው ማምነው። ምሳሌ 12 ቁጥር 22 ላይ ሐሰተኛ ምላስ በእግዚአብሔር ዘንድ አጸያፊ ነው፣ በእውነተኞች ግን እግዚአብሔር ደስ ይለዋል ይላልና እግዚአብሔር ደስ አያሰኘው ምናምን ሳይሆን አጸያፊ ነው ያለው። አይ ቲንክ የሆነ ሌቭሉ ከፍ ያለ ይመስለኛል። ደስ አይለውም ከሚለው የሆነ ነገር ይጸየፈዋል ብሎ ማሰብ የሆነ የጥላቻውን ከፍተኛ ሌቭል የሚያሳይ ይመስለኛል። እና በህይወት እንመላለስ በእውነት እንድንመላለስ ነው የተጠራ ነው። ያም እውነት ክርስቶስ ነው። ኤኒዌይስ እውነት ሲባል አሁን የምንኖርበት ጊዜ በደንብ ትሬንድ የሚያደርግ ነገር አለ። the relativity of truth አይደለ? እውነት አንጻራዊ ናት የሚባለው ኮንሰፕት ሁልጊዜም እንሰማለን። አይ ቲንክ እኔም በጌታ ከመሆኔ በፊት እንጤን ገትሬ የምከራከርበት እውነት ነው። ሁሉም ሰው የራሱ እውነት አለው እና ሁሉም ሰው በራሱ እውነት መግባት መውጣት አለበት። ከዛ ግን ያው ወደ ጌታ ከመጣሁ በኋላ እውነት የሚባለውን ነገር እግዚአብሔር ሴት እንደሚያደርገው አንድ ነገር እንደሆነ ማሰብ ጀመርኩኝ። ምክንያቱም እውነት ሪላቲቭ ሲሆን በሰዎች ኤክስፒሪየንስ ነው ዲፋይን የሚደረገው። እኔ የሚያጋጥመኝ ነገር ከሌላው ሰው ከሚያጋጥመው ነገር ይለያል። ስለዚህ እውነት አንጻራዊ ነው ብዬ የራሴን እውነት ይዤ ስኖር ይሄ አካውንተብል መሆንበት ፓርቲ የለም። እና አይ ቲንክ እሱንም መሰለኝ የምንጠላው የሆነ ኮንትሮሊንግ ማድረግ ነው እንጂ እንደ ይሄ በቃ ሰዋዊ ኔቸራችን የሆነ ነገር ኮንትሮል ማድረግ ነው እንጂ አንደር ኮንትሮል መሆን የሚባለው ነገር ኮንፈርት የሚሰጠን ይሄ የሚያስደስተን አይደለም። ስለዚህ ሁሉም ሰው የየራሱ እውነት ይኑረው፣ ከዛ ሁሉም ሰው በየራሱ እውነት በሚያምንበት ነገር ይኑር የሚለው ፓርት
ማንም ሰው የማንም ሰው ተገዥ አይደለም የሚለውን ሀሳብ ያመጣል which is good ግን ይሄ አካውንታቢሊቲውን የሚወስደዋል እውነት የሚባለው ነገር ይጠፋል እውነት ደግሞ የእግዚአብሔር ፕሪንሲፕል ነው በእውነት እንድንመላለስ ደግሞ እግዚአብሔር ይፈልጋል ስለዚህ ለኛ ለክርስቲያኖች እውነት ኢየሱስ ነው ኢየሱስ ራሱ ነው እኔ እውነት ነኝ ያለው ስለዚህ ለኛ ኮንቴክስት እውነት ሪላቲቭ ናት የሚለው ነገር አያስኬደንም ማለት ነው ብዙ ጊዜ የተጠራንበት ይሄ ኢየሱስ የኖረበት ህይወት አለ አይደለ እውነት የሚባለው ነገር እውነተኛ የሆነው ህይወት ብቻ ዓለማዊ በአለም ካለው ህይወት ጋር የሚገጥም ነገር አይደለም በቃ ማቻ አያደርግም ብዙ ነገራችን የተለየ ነው ምክንያቱም እግዚአብሔር የተለየ ስለሆነ እግዚአብሔር ከብዙ ነገር ጋር አይገጥምም በሱ ኔቸር ካሉ ሰዎች ጋር በሱ ኔቸር ካሉ ነገሮች ጋር ነው ኢንጌጅ ማድረግ የሚችለው ልክ እንደዛ የተጠራነው ለጽድቅ ስለሆነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስላለ ይሄ በቅድስና መኖር በእውነት መኖር የሚባለው ነገር ከዓለም የተለየን እንድንሆንና እግዚአብሔርን የምንመስል ያደርገናል እግዚአብሔርን የምንመስል ከሆነ ምርም ከዓለም እንለያለን ያ ነገር በዓለም ላይ ካሉ ነገሮች ጋር ይሄ በጣም በቃ ሰላማዊ በሆነ መንገድ መኖር እንድንችል አያደርግም ትሬንድ የሚያደርገው ነገር እኔነት ነው እኔ ስለምፈልገው ነው ህይወት እኔ ያስደስተኛል አንድ ነገር ሁሌም የማስበው ነገር እኔ ፈልገዋለሁ ይሄ ነገር ይጠቅመኛል ይሄ ነገር እኔን ሰርቭ ያደርገኛል የሚል ነገር ነውና ራሳችንን በተመለከተ ነው ለምሳሌ እግዚአብሔር ከዚህ እውነት ተቃራኒ ነው አይደል እግዚአብሔር እውነት እኔ ስለምፈልጋቸው ነገሮች አይደሉም የሆኑ ነገሮች እኔን አንኮምፎርታብል ሲያደርጉኝ ሰዎችን ለመተው ምክንያቴ በቂ አይደለም በእግዚአብሔር ፊት ከሰዎች ጋር በመጣላበት ጊዜ ለዛ ነገር ፋይት እንዳደርግ እግዚአብሔር ይፈልጋል ምክንያቱም የሆነ ከሰዎች ጋር ህብረት ስናደርግ እኛ ስለምንጠቀምባቸው ፖይንቶች ሳይሆን እኛ ሌሎችን እንዴት ሰርቭ እናደርጋለን ስለሚለው ስለሆነ የእግዚአብሔር እንድንመላለስ የጠራን ህይወት ልክ እንደዚሁ ብዙ ነገሮቹ በአለም ካሉ ስርዓቶች ጋር አይገጥምም እና አይ ቲንክ ትንሽ ክርስትናን እንትን የሚያደርገው ነገር እሱ ይመስለኛል ሌላኛው አንድ ማንሳት የምፈልገው ነጥብ ይሄ በክርስቶስ እውነት ለሚመላለሱ ሰዎች ህይወት አንዳንዴ በጣም ደባሪ የምትመስልበት ጊዜ አለ ለምሳሌ የሆነ ጊዜ ነበረኝ ቁጭ ብዬ ብዙ ነገሮችን ማስብበት ይሄ በአለም ያሉ ነገሮች ነው ይሄንን ነገር እንደዚህ ማድረግ እኮ እችል ነበር እንደዚህ የእግዚአብሔር ህግ ባይኖር እግዚአብሔር እንደዚህ ባይል ኖሮ እንደዚህ ነገሮችን አደርግ ነበር አዚፍ ይሄ የሆነ መልካም ነገር እያመለጠኝ የሆነ ጥሩ ነገር እያመለጠኝ ነገር ግን እውነታው እንደዛ አይደለም ይሄ በአለም ያለ ህይወት ከዚህ በፊት ኤክስፒሪየንስ አድርጎት እንደሚያውቀው ፕሮሚስ የሚያደርገውን ነገር እንትን የሚያደርግ ነገር አይደለም ሲታይ በጣም ቆንጆ የሚመስል ሲታይ በጣም ጥሩ የሚመስል ነገር አለ ከዛ ግን ስትገቡበት ምንም አይነት ህይወት የለበትም እና ለዛም ይመስለኛል በጣም አትራክቲቭ የሆነው ይሄ ምንም ኦፈር የሚያደርገው ነገር የለም በአለም ያለ ህይወት አይደለም በውሸት የተሞላ ነው ስናየው ምናምን ነገር በጣም ሻይኒ ነው ይሄ አትራክት የሚያደርግ ነው ለአይን ከዛ ግን ስንሄድ ከሱ ያለፈ በቃ ይሄ አትራክቲቭ መሆኑ ጋር ብቻ ነው የሚያበቃው ቀጥሎ ምንም አይነት ዴፕዝ የለውም እውነት በተቃራኒው ይሄ የሚጮህ አይደለም እውነት በተቃራኒው ቦልድ ነው ግን ይሄ የተረጋጋ ነው እውነትን ስናየው የሆነ የሚጋብዝ ነገር የለውም ነገር ግን ቀርበን ስናየው ህይወት አለው ውስጡና ሁሉ ጊዜ በእያንዳንዱ ህይወታችን ውስጥ ለእውነት እየኖርን ነው ወይ ከእውነት ጋር እየኖርን ነው የሚለውን ነገር ኮንሲደር ማድረግ አለብን ብዙ ጊዜ በአለም ያለ ህይወት አትራክቲቭ ይመስላል ምናምን ያልኩበት ፖይንት ላይ የምንታለልባቸው አጋጣሚዎች ያሉት አይኖቻችንን የምንከተል ሰዎች ስለሆነ ነው ይሄ ለምሳሌ አሁን ላይ ያለው በቃ ነገሮችን ስለማስደሰት ነው የሚለው ፓርት አለ ስለዚህ አንድ ነገር ለኔ ሴንስ የማይሰጠኝ ከሆነ አልከተለውም የሆነ ነገር ያስደስተኛል ማለት ያንን ነገር መከተል አለብኝ ማለት ነው ይሄ ቁጭ ብለን አናመዛዝነውም ከእውነት ጋር ይሄ ነገር በእግዚአብሔር የእውነት መነጽር ሲታይ ከመጽሐፍ ቅዱስ ነገር አንጻር ሲታይ ኢየሱስ ክርስቶስ ኑሮ ካለፈው ኳሊቲ ኦፍ ላይፍ አንጻር ሲታይ ይሄ ነገር መከተል አለብኝ ወይስ የለብኝም የሚለውን ነገር አናስበውም ኢንስቴድ እንከተለዋለን ምክንያቱም ሲታይ ያምራል ደስ ይለኛል እና ብዙ ጊዜ ያው ደስ የሚሉን ነገሮች ለመከተል ደስ የሚሉ ቦታዎች አያደርሱም አይደለ ምሳሌ ላይም እንደዛ ይላል ሲታይ በጣም መልካም የሚመስል ነገር መንገድ አለ ፍጻሜዋ ግን ይሞት ነው ይላል
ሌላኛዋ ምሳሌ ሔዋን ነች። ከእባብ ጋር እያወራች እነዚህ ነገሮች አትብሉ ብሏቸዋል ምናምን ብሎ እግዚአብሔር ሲጠይቃቸው ከዚህ ውስጥ እንዳትበሉ ያዘዛችሁ ፍሬ አለ ወይ ምናምን ሲላት አይ የለም ኖ ሁሉንም እንድንበላ አዟል ከዚህኛው ዛፍ ውጪ ይሄንን ዛፍ ከዚህ ዛፍ ፍሬ በበላን ጊዜ እንደምንሞት ነግሮናል ምናምን አትሞቱም አላት። እንደሱ አይናችሁ ይከፈታል መልካምና ክፉን ታውቁታላችሁ ምናምን ነገር አላት። የዛ ጊዜ ስታየው ያምራል ፍሬው ከዛ እውቀትን ለማግኘትም ብልህ የሚያደርግ መሰላት ብቻ ስታየው አማራት። ስለዚህ በላችሁና ይሄ የሚያምር ነገር ሁላ ጥሩ ቦታ አይደርስም። እንደ መጨረሻችን ሁላችንም ተሰብስበን እዚህኛው ዓለም ላይ መገናኘት ሆነ። ብቻ ምን ለማለት ነው ሁሌም ብዙ ነገሮች ዲስትራክት ሊያደርጉን ይሞክራሉ ኢን ላይፍ እና ብዙ ነገሮች አቴንሽናችንን ይፈልጉታል። አሁን እንደውም አቴንሽን የሚሸጥበት ጊዜ ነው። የሆነ ነገር ባየው ቁጥር የሆነ ሰው ገንዘብ እያገኘ ነው። ስለዚህ ብዙ ኮንተንቶች አሉ ምድር ላይና እነሱን ጨምሮ ዲስትራክት ሊያደርጉን ከሚመጡ ከማንኛውም አይነት ኤክስፒሪየንሶች በእግዚአብሔር ቃል እንትን ፊልተር ማድረግ አለብን። አለዛ ይሄ በቃ ጥሩ የሚመስለንን ነገር ሁሉ እየተከተልን ጥሩ ያልሆነ ቦታ መገኘት ይሆንብናል። አሁን ላይም እንደሚኖር ሰው አይ ቲንክ በድሮም ጊዜ ከባድ ነበር፣ አሁን ላይ የበለጠ ከባድ ነው ብዬ አስባለሁ። ግን ኢየሱስ ምንም አይነት ኃጢአት ያልተገኘበት ሰው ነበር አይደል? በምድር ላይ ሲመላለስ ጊዜ ፐርፌክትሊ ጻድቅ የነበረ ሰው ነበር። ግን ህይወቱ በጣም ከባድ ነበረ። በጣም ብዙ አይነት የሚሰብካቸውን ስብከቶች ተከትለው አልነበረም ሰዎች የሚመጡ። የሆነ ተአምር ሲያደርግ ብዙ ሰው ይከተለውና ከዛ ትምህርት ማስተማር ሲጀምር ይሄ ምቾት ይነሳቸዋል። ስለዚህ ይተውታል። እውነት የሚባለው ነገር ሁሌም የሚመች ነገር አይደለም። ነገር ግን ህዝቡ አልተመቸውም ብሎ የሆነ ህዝቡ መስማት የሚፈልገውን ነገር አይደለም፣ ጀስት የመጣበትን አላማ ነው የሚያወራው የሚቀጥለው ነገርና ለእውነት መኖር ይሄ ቀላል ነገር አይደለም። እንደ ክርስቲያን ስንኖር እውነት አንድ ኢየሱስ ብቻ ነው። የኢየሱስ ዌይ ኦፍ ላይፍ የኢየሱስ ህይወትን የኖረበት መንገድ ነው እውነት። በዛ ውስጥ መመላለስ ነው እውነት ካልን ይሄ አንጻራዊ ናት ህይወት እውነት አንጻራዊ ናት የሚለውን ነገር ቅድም ብዬው ነበረ እንትን ያደርገዋል የኔ ኤክስፒሪየንስ ላይ ዲፔንድ እንዲያደርግ እውነት የሚባለውን ነገር ዲፋይን የማደርገው እኔ በምፈልገው መንገድ ይሆናል። እንደ ክርስቲያን ስንኖር እውነት አንድ ክርስቶስ ነው ካልን ይሄ እንዴት ለኛ እውነት አንጻራዊ ናት የሚለውን ነገር እንደማይሰራ ነኝ። ቅድም ብዬው ነበረ እውነት አንጻራዊ ናት የሚለው ነገር ሁሉም ሰው የሚኖርበትን ነገር ዲፔንድ የሚያደርገው በህይወቱ የሚያጋጥሙት ነገሮች ላይ ነው። በህይወታችን ኤክስፒሪየንስ የምናደርጋቸው ነገሮች ሁሉ እውነት የሚባለውን ብቻ ስለ እውነት ያለንን አመለካከት ይቀርጹትና ለዚህ ነገር ነው የምኖረው ምናምን ነገር ብለን እንድናስብ ያደርገናል። ያንን በተመለከተ አንድ ሰው ያለ the knock of Jesus የሚል ስብከት የሰበከ ሰው ወይም ደግሞ ሰከንድ አንድ ኢየሱስ ማለት እንችላለን። እንደዛ አይነት ስብከት ነበረውና የሚያወራው ሰዎች ይሄ እውነተኛ የሆነውን ኢየሱስን መከተል ከባድ ስለሚሆንባቸው እንዴት የራሳቸውን ኢየሱስ ሰርተው ያንን ኢየሱስ እየተከተሉ ሳይሆን actually የነሱ የሚፈልጉትን ህይወት መኖር የሚፈልጉትን ህይወት ልክ ነው የሚላቸውን አይነት ኢየሱስ ሰርተው እንደሚኖሩ ነበር እያወራ የነበረው። እሱን ነገር እያስተማረ አንድ የሰጠው አጋጣሚ ነበርና የሆነ ጊዜ ለማስተማር ለመስበክ ለትን ብቻ ሂዘ ስፒከር ይሄ የዞሩ የሚያገለግሉት kind of ሰው ነውና የዞሩ የሚያገለግሉት አይነት ሰው ነውና ለሆነ ቦታ ለአገልግሎት ሄጄ ሰዓት ውስጥ ከሚደርስ ድረስ ያረፍኩበት ሆቴል እንትኑ ሬስቶራንት ውስጥ ገብቼ ሬስቶራንት ኦር ውጪ ብቻ ቁጭ ብሎ አንዲት ሴት አገኘሁኝ። ከዛ ከሷ ጋር ኮኔክት አደረግን፣ ማውራት ጀመርን ምናምን ነገር። ከዛ ስለ ኢየሱስ ምናምን ነግራት ጀመርና ኢየሱስን አውቀዋለሁ ምናምን ነገር አለችኝ። እውነት ምናምን ቢያት በቃ ደስ አለኝ፣ ክርስቲያን ናት ምናምን ብለን ማውራት ጀመርንና ከሆነ ሰዓት በኋላ ግን ንግግራችን በጣም የተለያየ የሆነ መጣና ዝም ብዬ ስሰማት የምታወራውን ኢየሱስ አላውቀውም። በጣም አዲስ ነው። ምንም መጽሐፍ ቅዱሳዊ መሰረት እንዳለው አላውቅም። እኔ በህይወት ዘመኔ በሙሉ I think በጣም
የሆነ ወደ 40 ዓመት እግዚአብሔርን ያገለገለ ሰው ነውና በእነዛ ሁሉ ጊዜያቶች መጽሐፍ ቅዱስን ባነበብኩባቸው ጊዜያቶች ሁሉ ስለምታወራው ኢየሱስ አላውቅምና ገባኝ። ይሄ አላ የምትፈልገውን አይነት ኢየሱስ የምትከተል አይነት ሰው እንደሆነችና በቃ በውስጤ መጸለይ ጀመርኩ። እንዴት አድርጌ ነው አሁን ሴትዮ ማስረዳት ምናምን ማለት ጀመርኩ አለ። ከዛ የሆነ ሀሳብ መጣልኝ አለ። ከዛ ያንን ሰው ታይዋለሽ ምናምን ብዬ ጠየኳት። እኛ ከተቀመጥንበት እንትን አጠገብ የተቀመጠን ሰውዬ ምናምን ነገር ብላ አየችው። እንደዚህ ነው የሚባለው ስሙ አልኳት። እሺ ያለችኝ። እንደዚህ አይነት ልጆች አሉት፣ ሚስቱ እንደዚህ ነው የምትሰራው፣ እንደዚህ አይነት ቦታ ነው እሱም የሚሰራው፣ አሁን የመጣው ለእንደዚህ አይነት ቫኬሽን ነው፣ እንደዚህ ቦታ ነው የሚሄደው ቀጥሎ ምናምን ነገር አልኳት። ሰውየው ምንም አላውቀውም። ከዛ አብራችሁ ነው የመጣችሁት ምናምን ነገር አለችኝ። አይ አብረን አይደለም የመጣ ነው አላውቀውም አልኳት። ታዲያ የት ነው የምትተዋወቁት? አይ አላውቀውም። ታዲያ እነዚህ ነገሮች እንዴት አወቅኩ? ገመትኩኝ፣ እንደዛ ነው ብዬ ገመትኩ። ፖይንት ምንድነው ምናምን ስትለኝ ስለ ኢየሱስ እየነገርሽኝ ያለሽው ነገር እንደዛ ነው፣ የምታወሪውን ኢየሱስ እውነት አይደለም፣ እንደዚህ የሚባል ኢየሱስ ኤግዚስት አያደርግም፣ እንደዚህ አይነት ኢየሱስ የለም ምናምን ነገር አላት። ኢቨንቹዋሊ ተከራክረን ልንተማመን ስላልቻለን ያው ሳንተማመን ተጨቃጭቀን ብቻ ተለያየናልና አሁን ላይ በጣም ብዙ እንደዚህ አይነት ነገሮች አሉ። የሆነ ነገር እናነሳና የሆነ እንትን ኢየሱስ እኮ እንደዚህ ነው ብለን አዚፍ ኢየሱስ ብቻ መጽሐፍ ቅዱስ ላይ ያለ እውነት አለ ስለ ክርስቶስ፣ ያንን ነገር የሚቃረን ሐሳብ ይዘን ኢየሱስ ያንን ነገር አፕሩቭ እንደሚያደርግልን አይነት ህይወት እንኖራለን እና ያ ትክክል አይደለም። ሁሉ ጊዜም እኛ ስለ ኢየሱስ የምናስበው አመለካከት አለ። የምርም እውነተኛውን ኢየሱስ ነው የምንከተለው ወይስ እኛ የምንፈልገውን ካይንድ ኦፍ ኢየሱስ ነው? እውነተኛውን ነው ወይስ የእኛን ህይወት አፕሩቭ እኛ ህይወትን መኖር የምንፈልግበት መንገድ አለ አይደለ? እሱን በርቱ ትክክል ነው የሚለን ኢየሱስ ነው ወይስ እውነተኛውን ነው የምንከተለው የሚለው ነገር ሁሌም ማሰብ አለብን እና በየቀኑ መጽሐፍ ቅዱስ ላይ ኢየሱስ እንደዚህ ነኝ ያለው አምላክነቱ አለ። ከሱ ጋር እኛ የምናስበውን ኢየሱስ ሁሌም ማስተያየት አለብን እና ሁልጊዜም ከመጽሐፍ ቅዱስ ሐሳብ የወጣ ነገር ከሆነ ያለን ወደዛ መመለስ አለብን። እኛንን ሐሳባችንን ምንተው እኛ ትክክል ያልሆነ አመለካከት ካለን መጽሐፍ ቅዱስ አይደለም ወደኛ ኮንቨርት የሚያደርገው እኛንን ይሄ ነገር ስለ እግዚአብሔር የማስበው ነገር ልክ አይደለም ብለን መተው ያለብን። እንትን ላይ የእስራኤላውያን ስቶሪ ላይ ማለት ነው ከግብጽ ከወጡ በኋላ እግዚአብሔር ሙሴን ሊያነጋግረው ጠርቶ 40 ቀን በተቀመጠ ጊዜ የሰሩት ጥጃ አለ አይደለ? ተሰብስበው አሮን ወርቆቻችሁን አምላክ ስራልን ከግብጽ ያወጣን ሙሴ ወዴት እንደሄደ አናውቅም ምናምን ነገር ሲሉት ከዛሽ ወርቆቻችሁን አምጡ የሚስቶቻችሁን ምናምን ወርቆች አምጡ አላቸው። ወርቆች አመጡ። ከዛ ጥጃ ቀርጾ ሰራላቸውና ጥጃውን ቀርጾ ከጨረሰላቸው በኋላ ይህ ከግብጽ ያወጣ አምላክ ይሄ ነው ምናምን ነገር አላቸው። ከዛ ቀጥሎ ነገ ለእግዚአብሔር እንትን እናደርጋለን፣ ነገ ለእግዚአብሔር አምልኮ እናደርጋለን። ለእግዚአብሔር ሲል ይሄ ሌላ አይነት አምላክ ሳይሆን ራሱን ያህዌ፣ አዲሱ መደበኛ ትርጉም በቅንፍ ያህዌ ይለዋልና ለሱ አምልኮ እናደርጋለን። ከዛ እንደዛ ብለው ለእግዚአብሔር አምልኮ ለማድረግ ጥጃው ጋር መጥተው ነበር የሰውት እና እግዚአብሔር እንደሆነ ያስባሉ ይሄኛው ጥጃ አክቹሊ ከዛ ያወጣቸው። ምክንያቱም እነሱን የምርም ያወጣቸው ትክክለኛው እግዚአብሔር እነሱ አንደርስታንድ ሊያደርጉት የሚችሉት አምላክ አይደለም። በጣም ከበዳቸው። እሱን እነሱ በሚፈልጉት መንገድ ቀረጹትና በጥጃ አስመስለው ለሱ እየሰውለት ነው። ሌላ ቦታ እስራኤላውያን የትም ቦታ አማልክት ሲያመልኩ ያህዌ ብለው አይጠሩትም። ይሄኛውን ጥጃ ግን ያህዌ ብለው ነው የጠሩት። እግዚአብሔር እንደዚህ እንዲሆንላቸው ነው የፈለጉት፣ የሆነ ኮንትሮል ሊያደርጉት የሚፈልጉት። ከዛ ደግሞ ከግብጽ እየወጡ ነው። እዛ የለመዷቸው የአምልኮ ስርዓቶች አሉ። ይሄኛው አምላክ የተለየ ነውና ከሱ ጋር ማች እንዲያደርግ እነሱ ከሚያስቡት አምላኮች እንደዚህ መሆን አለባቸው ብሎ ከሚያስቡት ሀሳብ ጋር ማች እንዲያደርግላቸው የወርቁን ጥጃ ምስል ሰርተው ሲጨርሱ ለእግዚአብሔር መስዋዕት እናቅርብ ብለው ላወጣቸው አምላክ እየሰዉ ነበረ። ስለዚህ ሁልጊዜም ጭንቅላታችን እኛ የምንፈልገውን ነገር አፕሩቭ የሚያደርግልን ነገር ይፈልጋል። ስለዚህ ሁልጊዜም ስለ እግዚአብሔር ያለንን አመለካከት ከመጽሐፍ ቅዱስ አንጻር እግዚአብሔር እኔ እንደዚህ ነኝ ካለው ነገር አንጻር ማስተያየት አለብን። ስሜቶቻችን በጣም ብዙ ነገር ይላሉ።
የሆነ ነገር በጣም እንትን ሲለ ነው እግዚአብሔር ትቶኛል፣ እግዚአብሔር ለምሳሌ እንደዛ እንላለን። ነገር ግን እግዚአብሔር በቃሉ የተናገረው ነገር አለ አይደለ እንደማይተወን። ስለዚህ የኔ ስሜት ውስጥ በቆየ ቁጥር ያንን ነገር እያመንኩት ነው የምመጣው። ነገር ግን ሁልጊዜም እውነት እግዚአብሔር ቃል ነው። እግዚአብሔር መጽሐፍ ቅዱስ ላይ እንደዚህ ነኝ ካለ እሱኛውን ነው የሚሆነው። የኔ ኤክስፒሪየንስ አይደለም እግዚአብሔርን ባህሪ ዲፋይን የሚያደርገው። ኦልሬዲ እግዚአብሔር በቃሉ እንደዚህ ነኝ ያለው የእሱ ማንነት የኔን ኤክስፒሪየንስ ነው ዲፋይን የሚያደርገው፣ ሪዲፋይን የሚያደርገው፣ ድጋሚ እንትን የሚሰጠው። እና ሁልጊዜም ኤክስፒሪየንሶቻችን ስለ እግዚአብሔር የምናስበውን ነገር እንዳይቀርጹት፣ ነገር ግን መጽሐፍ ቅዱስ ብቻ ስለ እግዚአብሔር የምናስበውን ነገር እንዲቀርጹት ይሄ ኮንሽስ የሆነ ህይወት መኖር አለብን። ሁሌም እያስተዋልን እንትን መባል አለብን። ምክንያቱም አለዛ የሆነ ጭንቅላታችን ትሪክ አድርጎን እኛ እውነት ላልሆነ ነገር እንትን ልንል ስለምንችል ማለት ነው። ብዙ ቦታ ነው እውነት መጽሐፍ ቅዱስ ላይ የተጠቀሰው፣ በጣም ብዙ ቦታ ነው። የዛ ነገር ተደጋግሞ መጠቀስ እግዚአብሔር ለኛ ያለው ልብ በእውነት መመላለስ ነው የሚለውን ነገር ነው የሚያሳየኝ። እውነት ለሰው ልጆች እግዚአብሔር እንዲመላለሱበት የሚፈልገው የህይወት ስርዓት ነው። ስለዚህ በጣም ተደጋግሞ እንትን ብሏል። ስለዚህ እኛን ስጋችንን ጨምሮ ሰይጣንን ጨምሮ በጣም ብዙ ነገሮች ይሄ እግዚአብሔር ለኛ ካስቀመጠልን የህይወት ስርዓት ወተን የተሻለ ነገር ያለ ይመስል እነዛ ነገሮች እንድንፈልጋቸው ነው የሚሆነው። እና ብዙ ጊዜ ለዛም ነው በጣም ዲስትራክትድ የምንሆነው፣ በጣም ከእውነት ውጭ የሆነ ህይወት የምንኖረው። ነገር ግን የእግዚአብሔር እውነት እንደዛ ነበር። የእግዚአብሔር ፍላጎት የኛ በእውነት መመላለስ ነበር። በእውነት ስንመላለስ ህይወት አይመቸንም። ኦብቪየስሊ የክርስቶስን ህይወት ማየት እንችላለን። ሙሉ በሙሉ በእውነት ነው የተመላለሰው፣ ግን ይሄ የሚመች እንትን አልነበረም። ነገር ግን በራሳችን መንገድ ሄደን የራሳችንን እውነት ኑሮ ከማለፍ የማይመች በምቾት ማለት ነው የማይመች ህይወት ሆኖ ለእግዚአብሔር እውነት የሚታዘዝ ህይወት አልፎ መኖር በጣም የተሻለ ነው ብዬ አስባለሁ። እንዴት ነው እኛ ኦልሬዲ ከምናስባቸው ይሄ እኛ እንደዚህ ናቸው እንደዚህ ነው ነገሮች መሆን ያለባቸው ብለን ከምናስበው ነገር መውጣት የምንችለው እንዴት ነው ብሎ ለሚለው ጥያቄ የማስበው ነገር አለ። ኢየሱስ ዮሐንስ 8 ላይ አንዲ ልክፈተው ዮሐንስ 8 ላይ 31 ላይ ማለት ነው ያለው ነገር አለ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ከእንትኖቹ ጋር እያወራ ኢየሱስ ያላቸው ይሄ ነገር በጣም እንትን ነው፣ አስፈላጊ ነው። በእውነት ምንድነው? በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። የመጀመሪያው የእውነት ደቀ መዛሙርት በእግዚአብሔር ቃል የሚኖር ነው የሚለው ነገር ነው። አሁን እዚህ ጋር እውነት አለው። ከዛ ደቀ መዛሙርቴ ስትሆኑ እውነትን ታውቃላችሁ፣ ያም እውነት አርነት ያወጣችኋል። እግዚአብሔርን ይሄ ደቀ መዝሙርነት ህይወታችን ራሱ ነው። ትክክል ካልሆኑ ከለመድናቸው እኛ እውነት ብለን ከያዝናቸው ነገሮች የሚያወጣን የእንትን ስራ ማለት ነው። ስለዚህ በእውነት ለመመላለስ የእግዚአብሔር ደቀ መዝሙር ለመሆን ራሳችንን መስጠት አለብን። ደቀ መዝሙር መሆን ማለት ደግሞ የሚከተል አይደለ፣ ተማሪ መምህሩ የሚለውን ነገር የሚሰማ እንደ መምህሩ የሚሆን እግዚአብሔርን በዛ መልኩ ለመከተል መጸለይ የሚባሉት ነገር ይሄ መንፈሳዊ ዲሲፕሊኖች በጣም አስፈላጊ ናቸው። ኢንቴንሽናሊ ጊዜ አስቀምጠን የምንጸልይ መሆን አለበት። መጽሐፍ ቅዱስ የምናጠና መሆን አለበት። እግዚአብሔርን ማጥናት አለብን። እግዚአብሔርን ለመከተል የሆነ ነገር ማድረግ አለብን። የሆነ ኤፈርት ማሳየት አለብን እና በዛ ውስጥ ደቀ መዝሙርነታችን የእውነት ደቀ መዝሙርነታችን እውነት ጋር ያደርሰናል። ያም እውነት ከሚመስሉ ነገር ግን እውነት ካልሆኑ ነገሮች አርነት ያወጣን ይመጣልና አይ ቲንክ ለዛሬ ያለኝ ይሄ ነው። ለህይወት ያለን ምልከታ፣ ለእውነት ያለን ምልከታ ከእግዚአብሔር አንጻር የተቀረጸ መሆን አለበት። አይ ቲንክ ዋናው ሀሳባችን ሙሉ መሰጠት አይደለ? ሙሉ መሰጠት እውነቶቻችንንም ጨምሮ መስጠትና ለእግዚአብሔር እሱ በሚፈልገው መልኩ እሱ እውነት ነው ብሎ ለሚያስበው ነገር መኖር ስንችል ነው
አንድም ሙሉ መሰጠት የምንለው ያለንን ነገር እናስባቸውን ነገሮች እውነቶቻችንን ጨምሮ። ስለዚህ እውነት ሲባል ሁልጊዜም የእግዚአብሔር እውነት ነው ወይስ የእኛን እውነት ነው እየኖርን ያለነው የሚለው ነገር በጣም አስፈላጊ ነው ብዬ አስባለሁኝና ህይወቶቻችን እነዚህ ነገሮች ኮንሲደር ያደረጉ መሆን አለባቸው። የእግዚአብሔርን እውነት እግዚአብሔርን ከግምት ያስገባ ህይወት መኖር መቻል የሚለውን ነገር እንደዛ መሆን አለበት ህይወታችን ብዬ አስባለሁ። እንደ ክርስቲያን ይህንን ይመስላል። ለዛሬ እስከዚህ ድረስ ስለሰማችሁኝ በጣም አመሰግናለሁ። ሀሳቦቻችሁን አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በሚቀጥለው እስከምንገናኝ ድረስ ሰላም፣ እግዚአብሔር ይባርካችሁ።